ከአካባቢ አልፎ የዓለም አቀፍ ሚዲያዎችና የፋሽን ኢንዱስትሪ ዋነኛ መነጋገሪያ ለመሆን የበቃች ምንም አይነት ሜካፕ ሳትቀባና ለፎቶ ዝግጅት ሳታደርግ በተፈጥሯዊ ማንነቷ ውብ ሆና የተገኘች ድንቅ ሴት። ይህች ሴት ተፈጥሯዊ ውበቷ ተገልጦ በታየበት ቅጽበት ታይቶና ተሰምቶ በማያውቅ መልኩ ማህበራዊ ሚዲያውን ያጥለቀለቀችም ናት። በርካታ ወጣቶች የወደዷት፣ ብዙዎቹ ደግሞ ከመልከ መልካሟ ሉላ ገዙ ጋር የሚያመሳስሏት ሲሆን ከኢቢኤስ ቲቪ ድምቀቷ ጋር ያገናኛት መረጃ ምን ይሆን? የብዙዎች ትኩረት የሳበው ጉዳዩ በገጠር መንደሯ ውስጥ ባልተዘጋጀችበት ቅጽበት በተነሳ አንድ ነጠላ ፎቶ ነበር። የአስደናቂ ፎቶ እንዲወጣና ዛሬ ላይ መነጋገሪያ እንድትሆን ያደርጋት ማን ነው የሚለውን የብዙዎች ጥያቄ በዛሬ ፕሮግራማችን መቋጫውን ያገኛል። ኤልሳቤጥ አሁን ላይ ምን ገጠማት? ምን አዳዲስ እድሎችን አገኘችና ሌሎች መረጃዎችን የምንመለከት ይሆናል። ቻናላችን ላይክ እና ሰብስክራይብ በማድረግ አብራችሁን ቆዩ። ታሪኳ ከሀገራችን ኢትዮጵያ አልፎ በዓለም አቀፍ ደረጃ ከፍተኛ ተጽዕኖ ያላቸው ሚዲያዎች በሰፊው ያጋሩት ይገኛሉ። ከነዚህ መካከል በዓለም አቀፍ ደረጃ ከ18 ሚሊዮን በላይ ተከታዮች ያለው ታዋቂው ፕሮጀክት ናይል ፎል የማህበራዊ ሚዲያ ኢንተርኔትን ያነጋገረውን ይህን መረጃ ታዳጊዋ ኤልሳቤጥ ደስታ በሚል ርዕስ ለዓለም አቀፍ ታዳሚዎች በስፋት በማስተዋወቅ ጀምሯል። ታዋቂው የማህበራዊ ሚዲያ ገጽ እንዳስነበበው አንድ ፎቶግራፈር በገጠር መንገድ ውስጥ ባልተዘጋጀችበት ቅጽበት ካሜራውን ደቅኖ አነሳት። ታዳጊዋ ወዲያውኑ የኢንተርኔቱን ዓለም ተቆጣጠረችው። ይህች ባለ ታሪክ ኤልሳቤጥ ደስታ ትባላለች። በደቡብ ኢትዮጵያ በከምባታ ዞን በሚገኝ ውብ የገጠር መንደሯ ውስጥ እንደ ማንኛውም ቀን የዕለት ተቀን ስራዋን እያከናወነች ነበር። ታዳጊዋ ምንም አይነት ሜካፕ አልተቀባችም። ለፎቶ ብላ ያደረገችው ምንም አይነት ዝግጅት አልነበረም። እሷ ዝም ብላ ተፈጥሯዊ ማንነቷን ሆና ተገኘች። ተፈጥሯዊ ውበቷም ተገልጦ ታየ። በቅጽበት የታዳጊዋ ፎቶ ማህበራዊ ሚዲያውን አጥለቀለቀው በማለት መረጃውን ማጋራቱን ይቀጥላል። በርካታ ዓለም አቀፍ የሞዴሊንግ ኤጀንሲዎችና ታዋቂ የውበት ተቋማት ከእርሷ ጋር አብሮ ለመስራት ከፍተኛ ፍላጎት ያሳዩ ሲሆን በአሁኑ ወቅትም ታዳጊዋ ከምትኖርበት ገጠር ወደ አዲስ አበባ በመምጣት አስፈላጊውን የስልጠና እድል እንድታገኝና በኢትዮጵያም ሆነ በዓለም አቀፍ ደረጃ እያደገ ባለው የፋሽን ኢንዱስትሪ ውስጥ እድሏ እንድትሞክር የማመቻቸት ውይይቶች እየተደረጉ መሆናቸው ተገልጾ ነበር። የዚህ ታዳጊ ልዩ የተፈጥሮ ውበትና ቁመና ለመጀመሪያ ጊዜ አስተውሎ ለህዝብ እንዲተዋወቅ ያደረገው ፎቶግራፈር ምስክር ከበደ ሲሆን በማህበራዊ ሚዲያ በስፋት አነጋገር የሆነችውና ወደ ዓለም አቀፍ የሞዴሊንግ ዘርፍ የተቀላቀለችውን ታዳጊ ኤልሳቤጥ ደስታ ቀደም ሲል በማዕከላዊ ኢትዮጵያ ገጠራማ አካባቢዎች የፋሽን ወይም የከተማ ህይወት ልምድ ሳይኖራት በተፈጥሮ መንደሯ ውስጥ ህይወቷን ትመራ የነበረች ልጅ ነበረች። የዚህችን ታዳጊ ልዩ የተፈጥሮ ውበትና ቁመና ለመጀመሪያ ጊዜ አስተውሎ ለህዝብ እንዲተዋወቅ ያደረገው የጉዞ አድዋ ስራ አስኪያጅና ፎቶግራፈር ምስክር ከበደ ነው። ፎቶግራፈሩ ወደ ገጠራማው አካባቢ እንግዶችን ይዞ በሄደበት ወቅት ኤልሳቤጥ በእርሻ ቦታ ላይ ሳለች አያት። በዚህ ወቅት ውበቷን በማስተዋል ጥቂት ፎቶዎችንና አጫጭር ቪዲዮዎችን በማንሳት ለህዝብ ማስተዋወቁ የወደፊት ስኬቷ መነሻ ከፍተኛ ሚና የተወጣ ሲሆን ታዳጊዋ ወደ አዲስ አበባ በመምጣትና የሞዴሊንግ እድል እንዲመቻችላት በማድረግ ረገድ በጎ አድራጊው ማስተር አብነት ከበደ የላቀ ምስጋና የሚገባ ቢሆንም የችሎታዋንና የውበቷን በር በመጀመሪያ ያከፈተው ምስክር ከበደ በመሆኑ ለስራው የበጎ ስራው ዋናውን ምስጋና ሊወስድ እንደሚገባ በሰፊው እየተገለጸ ይገኛል። መላው የሀገራችን ህዝብም በቀጣይ እድሜዋና ማንነቷን ግምት ውስጥ ያስገባ መልካም መንገድ እንዲገጥማት ከወዲሁ እየተመኘ ነው የሚገኘው። ሞዴሊንግ ትልቅ የሙያ ዘርፍ ነው። አንዳንዶቹ መጀመሪያ ያየሽ ማን ነው ይላሉ። በፋሽን ኢንዱስትሪ ውስጥ ታዋቂ የሆኑ ዓለም አቀፍ ሞዴሎች ለታዋቂነት ከመቋታቸው በፊት በድንገት በሞዴል አሰሳ ባለሙያዎች ሲገኙ መጀመሪያ ያየሽ ማን ነው፣ ማን አገኘሽ የሚለው ጥያቄ በተደጋጋሚ ይቀርብላቸዋል። ብዙዎቹ የሚሰጡት ምላሽ የተገኙበት መንገድ በጣም አስገራሚና ያልተጠበቀ ነው ይለናል። በሆሊውድ ውስጥ ዴዘርት ፍላወር ዘ ጉድ ሺፐር ተወዳጅ ድራማ ለመስራት የበቃች ለቤተሰቦቿ ብቸኛ ልጅ የሆነችውና ኢትዮጵያዊቷ የሊያ ከበደ የሞዴሊንግ ጉዞን ላስቃኛችሁ መጀመሪያ ያየሽ ማን ነው ሲል ይጠይቃል። ሊያ ከበደም የፈረንሳይ ፊልም ዳይሬክተር በማለት ትመልሳለች። ሊያ ከበደ ተወልዳ ያደገችው አዲስ አበባ ውስጥ ሲሆን በወቅቱ በሊስ ገብረ ማርያም የፈረንሳይ ትምህርት ቤት የሁለተኛ ደረጃ ትምህርቷን በማጠናቀቅ ላይ ነበረች። በአንድ ወቅት አንድ የፈረንሳይ ፊልም ዳይሬክተር በትምህርት ቤት ውስጥ በድንገት ተመልክቶ የተለየ ቁመኗን፣ ውበቷን አስተዋለ። እርሱም ወዲያውኑ ከአንድ የፈረንሳይ ሞዴል ወኪል ጋር አስተዋወቃት። ትምህርቷን እንደጨረሰች ወደ ፓሪስ በመሄድ የሞዴሊንግ ስራዋን በይፋ ጀመረች። ህይወቷም ሙሉ በሙሉ ተቀየረ። ኤልሳቤጥ ደስታንስ መጀመሪያ ያገኛት ማን ነው? መልሳችሁ የጉዞ አድዋ ስራ አስኪያጅና ፎቶግራፈር አንሺ ምስክር ከበደ ይሆናል። ከሰሞኑ መነጋገሪያ የሆነችው ኤልሳቤጥ ደስታ የምትኖረው በማዕከላዊ ኢትዮጵያ ገጠራማ አካባቢ ሲሆን ምንም አይነት የፋሽን ወይንም የከተማ ህይወት ልምድ ያልነበራት ምስኪን የገጠር ልጅ ነበረች። በልዩ ግርማዋና በራስ መተማመኗ የአዲሱን ትውልድና የኢትዮጵያ ሞዴሊንጎች በኩራት ትወክላለች። ወደፊት የምትሳተፍባቸው የብራንድ ዘመቻዎች የኢትዮጵያን ባህል ልዩነትና ቀለም ለዓለም ታስተዋውቃለች ተብሎ ይጠበቃል። በርካታ ወጣቶች የወደዷት፣ ብዙዎች ደግሞ ከመልከ መልካም ሉላ ገዙ ጋር የሚያመሳስሏት ይህች ሴት አዲስ የሞዴሊንግ ስራ መጀመሯ ተሰምቷል። ከእርሻ ስራ እስከ ዓለም አቀፍ እውቅና የዘለቀው የእርሷ ጉዞ የጥንካሬ የትህትናና የእውነተኛ ኢትዮጵያውያን ተፈጥሮ ማሳያ ሆና የቀጠለች ሲሆን ኤልሳቤጥ በራስ መተማመኗንና ባህላዊ ሴቷን በማንጸባረቅ በአዲሱ የሞዴሊንግ ዘርፍ
አዳዲስ ማስታወቂያዎችና የስራ እንቅስቃሴዎችን በቅርቡ ታስተዋውቃለች ተብሎ ይጠበቃል። በለጋ ዕድሜ ሳገባ አባቴ ተማጽኖኝ ነበር፣ ግን 2 ልጆችን ያሳደግኩ በአንድ ሳምንት ውስጥ 2 ዲግሪዎችን ተመረኩ ስትል የምትደመጠው ሉላ የ2002 ዓ.ም የኢትዮጵያ ቁንጅና እመቤትና ፕሮግራም አቅራቢም ነበረች። ከሞዴሊንግ እስከ ሚስ ኢትዮጵያ በካቴድራል ትምህርት ቤት ውድድር የጀመረው የቁንጅና ጉዞዋ የ2002 ዓ.ም ሚስ ኢትዮጵያ አገሯን ወክላ በደቡብ አፍሪካው የዓለም ዋንጫ ሚስ ወርልድ መድረክ እንድትወከል አድርጓታል። የወደፊት ጉዞዋ ያማረና በሞዴሊንግ ዓለም ራሷን ቤተሰቧንና ሀገሯን ታስጠራ ዘንድ መልካሙን በመመኘት የዛሬ ፕሮግራም በዚህ ቋጨን። አብዛኞቻችሁ ቪዲዮውን እየተመለከታችሁ ያላችሁ ሰዎች ሰብስክራይብ ስላደረጋችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰላሙን ተመኘን።